ሰላም ጤና ይስጥልኝ ውድ የተከበራችሁ የቡና ሚዲያና ኮሙኒኬሽን ቤተሰቦች የሰዓቱን ዘገባዎች የምናሰማበት ጊዜ ላይ ደርሰናል። አማኑኤል ኃይለ ነኝ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ከኢራን መሪዎች ጋር እንደሚነጋገሩ የገለጹ ሲሆን ሆኖም በአሜሪካና በእስራኤል ጥቃቶች ሳቢያ አብዛኛው የአገሪቱ አመራር መገደሉን በማስታወስ የውይይቱን ትክክለኛነት ጊዜ በተመለከተ እርግጠኛ የሆነ መረጃ ከመስጠት ተቆጥበዋል። ዘ አትላንቲክ የተሰኘው የአሜሪካ መጽሔትን ዋቢ በማድረግ ዘገባዎች እንዳመላከቱት ከሆነ ፕሬዝዳንት ትራምፕ መነጋገር ይፈልጋሉ፣ እኔም ለመነጋገር ተስማምቻለሁ፣ ስለዚህ አናግራቸዋለሁ፣ ይህንን ቀድመው ማድረግ ነበረባቸው ብለዋል። አክሎም በጣም ተግባራዊ እና ለማድረግ ቀላል የሆነው ነገር ቀድመው መስጠት ነበረባቸው፣ ውሳኔ ላይ ለመድረስ በጣም ዘገዩ ሲሉ የኢራንን አካሄድ ተችተዋል። ውይይቱ መቼ ሊካሄድ እንደሚችል ለቀረበላቸው ጥያቄም ትራምፕ መቼ እንደሆነ ልነግራችሁ አልችልም የሚል አጭር ምላሽም ሰጥተዋል። ከጠላቶቼ ጋር ለዓመታት ለመዋጋት የሚያስችለኝ እጅግ የላቀ ቴክኖሎጂና ትጥቅ አለኝ ስትል ኢራን አስታወቀች። ኢራን የአጸፋ እርምጃዋ ገና ምንም እንዳልተነካም ተናግራለች። ዓለምን ጉድ የሚያሰኘው እጅግ ዘመናዊ ሚሳኤሎች መታጠቋ ይህንን በቀጣይ እንደምትጠቀምም ገልጻለች። ኢራን ከጠላቶቼ ጋር ለዓመታት ለመዋጋትም የምችልበት አቅም አለኝ ያለች ነው። ጦርነቱ እየገፋ ሲሄድ ግን እስካሁን ጥቅም ላይ ያልዋሉ በጥንቃቄ ተደብቆ የቆዩ እጅግ ዘመናዊና ኃይለኛ ሚሳኤሎችን እንደምትተኩስም ዝታለች። የአሜሪካ ማዕከላዊ እዝ ወይም ሴንቲኮም የኢራን ሚሳኤሎች ወይም ዩኤስኤስ አብራሃም ሊንከን በተባለችው የአሜሪካ የጦር መርከብ ላይ ምንም አይነት ጥቃት እንዳላደረሱ አስታወቀ። ይህ የእዙ መግለጫ የወጣው የኢራን እስላማዊ አብዮታዊ ዘበኛ 4 የባለስቲክ ሚሳኤሎችን በመጠቀም በዚህ ግዙፍ የአውሮፕላን ተሸካሚ መርከብ ላይ ጥቃት መፈጸሙን በአገሪቱ መንግስታዊ ሚዲያ መዘገቡን ተከትሎ ነው። ሴንቲኮም በመግለጫው የተተኮሱ ሚሳኤሎች ወደ መርከቧ አቅራቢያ እንኳን አለመድረሳቸውን በመግለጽ የኢራንን የጥቃት ዘገባ አስተባብለዋል። አክሎም የጦር መርከቧ ከኢራን አገዛዝ የሚሰነዘሩ ዛቻዎችን በማስተናገድ የአሜሪካ ሕዝብ ለመጠበቅ በሚታደርገው ተከታታይ ዘመቻም አሁንም የጦር አውሮፕላኖችን በማስነሳትና ተልዕኮዋን በመወጣት ላይ እንደምትገኝም አረጋግጠዋል። አሜሪካ የኢራን ጦር መርከብ ማስጠሟን ስትገልጽ ኢራን ደግሞ በግዙፉ የአሜሪካ አውሮፕላን ተሸካሚ መርከብ ላይ በባሊስቲክ ሚሳኤሎች ጥቃት መፈጸሟን አስታውቃለች። ኢራን በሁለት ቀናት ውስጥ በተባበሩት አረብ ኤምሬት በፈጸመችው ጥቃት 3 ሰዎች ሲገደሉ ኢትዮጵያና ኤርትራዊን ጨምሮ የተለያዩ ሀገራት ዜጎች ጉዳት እንደደረሰባቸውም ታውቋል። በኦማና ባህር ዳርቻ ላይ አንድ ነዳጅ ጫኝ መርከብ ተመቶ 4 ሰዎች መጎዳታቸውን የመንግስት መገናኛ ብዙሃን ዘግበዋል። የሂዝቦላ መሪ ናሆም ቃሲም የኢራኑ ጠቅላይ መሪ አያቶላ አሊ በሚሊዮን የሚቆጠሩ ተከታዮቻቸውን ጥሎ ያለፉ ሰማዕት ናቸው በማለት በግድያው የተሰማውን ሐዘን ገልጸዋል። የኢራን ከምድር በታች የተገነቡ የኒውክሌር ተቋማት ለመምታት የሚችለው መሳሪያ አንድ ብቻ ነው ተባለ። ይህ እስካሁን ጥቅም ላይ ያልዋለው ቦምብ ደግሞ የሚገኘው በአሜሪካን እጅ ብቻ ነው። እስራኤልም ይህንን መሳሪያ እንድትጠቀም እስካሁን የአሜሪካን ይሁንታ አላገኘችም። ይህ ጄቢዩ 57 የተባለው መሬት ሰርስሮ የሚገባው የዓለማችን ትልቁ ኒውክሌር ያልሆነ ምሽግ ደርማሽ ቦምብ በአሜሪካ ባለቤትነት ብቻ የተያዘ ነው ተብሏል። አሜሪካና እስራኤል በኢራን ላይ ጥቃት ከጀመሩት ቅዳሜ አንስቶ በግዳጅ ላይ የነበሩ 3 የአሜሪካ ወታደሮች መገደላቸውን የሰራዊቱ ማዕከላት እዝ ሴንቲኮም አስታውቋል። እስራኤልና አሜሪካ ላደረሱት ጥቃት ኢራን ያጸፋ እርምጃ እየወሰደች በምትገኝበት በአሁኑ ወቅት ወደ ቀጠናው የሚደረጉ በረራዎች ተሰርዟል። አንዳንድ በረራዎች ደግሞ ሌላ አማራጭ መንገድ እንዲከተሉም ተደርጓል። ኢራን የአጸፋ ምላሽ ኢላማ ያደረገቻቸው የባህረ ሰላጤው ሀገራት የተሰነዘረባቸውን ጥቃት እየመከቱ እንደሚገኙ ታውቋል። የእስራኤል አየር ኃይል ቅዳሜ ዕለት ኢራን ላይ በፈጸመው ጥቃት ጠቅላይ መሪ አያቶላ አሊ ጨምሮ በአጠቃላይ 30 የሀገሪቱ ከፍተኛ ባለስልጣናት መገደሉ ታውቋል። ቻናል 12 የተባለው የእስራኤል ቴሌቪዥን እንደዘገበው ኢላማ የተደረጉ መሪዎች የተገደሉት ጥቃቱ በተጀመረ በመጀመሪያዎቹ ግማሽ ደቂቃ ላይ መሆኑ ተመልክቷል። የ86ቱ ዓመት አያቶላ አሊ ለረጅም ጊዜ በስልጣን ከቆዩ መሪዎች አንዱ ነበሩ። ለ4 አስርት ዓመታት ኢራን በአምባገነን አስተዳደራቸው ስር ዘልቃለች ነው የተባለው። በአሜሪካና እስራኤል ጥምር ጥቃት የተገደሉት ጠቅላይ መሪው
ከአውሮፓውያኑ 1989 ወዲህ ኢራንን አስተዳድረዋል። የ1979ኙ የኢራን አብዮት ተከትሎ ሁለተኛው የኢራን መሪ ነበሩ ነው የተባለው። አህመድ ቫዲህ የተገደሉት የቀድሞ ወታደራዊ መሪ በመተካት የኢራኑ እስላማዊ አብዮታዊ ዘብ ዋና አዛዥ ሆነው መሾማቸውን ታውቋል። የአፍሪካ ሀገራት መሪዎች በአሜሪካ እስራኤልና ኢራን ግጭት ምክንያት በመካከለኛው ምስራቅ እየተባባሰ የመጣው ውጥረት የዓለምን ደህንነት ሊያናጋና አፍሪካ ላይ ከፍተኛ ኢኮኖሚ ጉዳት ሊያመጣ እንደሚችል ስጋታቸውን ገልጸዋል። ሰላምና ጤናን በያላችሁበት ተመኘው። አማኑኤል ኃይለ ነኝ ከቡና ሚዲያና ኮሚኒኬሽን ዓለም አቀፍ ወሬዎችን ይመስላሉ። ጤና ይስጥልኝ።